የዛሬው ባለ ታሪካችን የ14 ዓመቱ ታዳጊ የጨርቆስ ልጅ ነው። ከጓደኛው ጋር ወደ ጣሊያን ለመሰደድ ያስቡና ቲክቶክ ላይ አሻጋሪ ከተባሉ ሰዎች ጋር ያወራሉ። ማውራት ብቻም ሳይሆን ከሰዎቹ ጋር በአካል ተገናኝተው ሐሰተኛ መታወቂያ ተሰርቶላቸው ወደ ባህር ዳር፣ ከባህር ዳርም ወደ ጎንደር ይወስዷቸዋል። ጎንደር ከደረስን በኋላ ግን ያጋጠመን ነገር እጅን በአፍ የሚያስጭን ነው ይለናል ታዳጊው ዳንኤልና አባቱ አረጋ። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነው ወይ? ጤና እግዚአብሔር ይመስገን። ዳና ሰላም ናችሁ? ዳና እግዚአብሔር ይመስገን። ዳኒ እንኳን ደህና ተመለስክ። ክፉ ሳያገኝ። ለዩቲዩብ ቤተሰቦቻችን ዳኒ ያጋጠመውን ነገር ያው ስደት ብሎ ወጥቶ በልጅነት ያጋጠመውን ነገር እንዲያካፍልና ሌሎችም ደግሞ ስደት የሚባለውን ነገር እንዳይሞክሩት ታሪኩን እናካፍል ነው የመጣ ነውና ዳኒን እናውራና እንግዲህ ወደ እናንተ እንመለሳለን። ጥሩ ነው። ሌላም እንማርበታል። ጥሩ ነው። እሺ ዳኒ ክፉ ሳያገኝ እንኳን ሰላም ተመለስ። ቴንክ ዩ። እስኪ ራስህን አስተዋውቅና እንግዲህ የተፈጠረውን ነገር አጫውተን። እሺ እኔ ስሜ ዳንኤል አረጋ ይባላል። በቃ ሁሉም እንደሚያውቀው ብዙዎቹ ያውቁኛል። የጨርቆስ ልጅ ነኝ። ጨርቆስ ውስጥ በቃ ማርገጃ በሚባለው በዋናው ከተሰፈር ጋር እዛ አካባቢ ነኝ። ሌላ ምልክ ነገር የለም። አሪፍ ቦታ ላይ ነኝ ብቻ። እሺ ምን ነበር እንዴት ነበር ለመሄድ ያሰባችሁት? ምን ነበር ተፈጠረ የሚለውን አጠቃላይ እስኪ በደንብ ንገረን። ይሄ የስደቱ ሐሳብ የመጣው መጀመሪያ ሲንግል ሆነን ነው። ስልክ በራሴ ምናምን አስቤ ከ3 ከ4 ዓመት በፊት ነበር ዝም ብለን ያሰብነው ጭንቅላታችን ውስጥ የመጣ ማለት ነው። ስለ መጽሐፍ ላይ የትምህርት መጽሐፍ ላይ በድሮ ካሪኩለም ምናምን ነገር ያየነው መጽሐፍ ላይ ምናምን ነገር ሳስበው ነገር ወደ ሱዳን ያስገባናል። ከዛ ከሱዳን ደግሞ ደቡብ ሱዳን ደግሞ ያስገባን። ከደቡብ ሱዳን ከሱዳን ኢጂፕት፣ ከኢጂፕት ደግሞ በአሌክዛንድሪያ በኩል ቱርክ ለመግባት ማለት ነው። ጨረሳችሁ ገብታችሁ? እሺ ከዛ ስልክ እላፊ ድረስ አልሄድንም። እስከ እንግሊዝ ራሱ አላሰብንም። በአሌክዛንድሪያ በኩል እሷ እንትናለች፣ ሰው ይረዳናል፣ ቀጥታ እንገባለን። እኛ ቀለል አድርገን ያሰብነው። ከዛ ዋጋውን ምናምን ተመንን፣ አሰብንበት፣ መጣልን ዋጋው ምናምን በስትክክል ገንዘብ ማጠራቀም ምናምን ጀመርን። አስጠላን ማለት ነው። ሰለቸን፣ ተው ነው። እሺ ከዛ የዛን ሰዓት እንደዚህ ሆነ ምናምን ነገር አሰብንበትና አቀድነው። ሲሰለቸን ተው ነው። ከዛ ድንገቴ በስደት ሙድ ምናምን የለመነው ሙድ ድጋሚ ተመልሶ መጣ። ስልክ ጨርቆስ ላይ በጣም ብዙ ሰው ሄደ። በቃ ብዙ ሰዎች አንዳንዶቹ ጣሊያን ገብተው ምናምን ፎቶ ሲለቁ ሾፍ። ከዛ አየን፣ ቲክቶክ ላይ አየን ምናምን ነገር። ጀለስ ደግሞ እንደ ድንገት ቁጭ ብለን ቲክቶክ ስናይ እንደዚህ አይነት ቪዲዮዎች ለእርዳታ ሲጠይቁ ላይክ ያደርጋል፣ ኮምፒሊክ ምናምን ነገር ያደርጋል። ከዛ እሱ ሆኖ ምናምን ነገር እያለ የ3 ዓመት በፊት እቅዱ ተመልሶ መጣ ጭንቅላታችን ውስጥ ከጀለስ ጎነንና ነገርኩት ምናምን ይሄ እቅድ ለምን አንተገብሮ ምናምን ነገር ብለን እንደ ቀልድ ወሮትና ከዛ ተለይተን ቤት ገባው። በንጋታው አንተ አሰብኩበት እኮ አለኝ። ምን ስለው በትላንት ላይ ነገርከኝ እኔ የ3 ዓመት እቅዱ ምናምን ሲለኝ አንተ አመረርክ እንዴ ምናምን ብዬው ትቼው ልሄድ ስል አይ የምሬን ነው ምናምን ነገር አለኝ። ከዛ ስንት ብር ይመጣል ስናስበው የዛን ሰዓት ስንመታው በስትክክል ዶላር በ100 ብር እንኳን አስልተነው $100 ወደ 10,000 ብር ምናምን ይመጣል። ከዛ $200 ለመያዝ አሰብን። ከዛ በኋላ ከኢትዮጵያ እስከምንወጣ 20,000 ብር ምናምን ቢፈጀብን ብለን አሰላን 40,000 ብር መጣ የዛን ሰዓት። አሁን ስናሰለው ምን ብለን ከኢትዮጵያ እስከምንወጣ ያለውን ብቻ ለመኪናው ብቻ አሰላን እና ጉግል ላይ ገብተን በአሶሳ በኩል ነው ልንወጣ ያሰብነው። ከዚህ አሶሳ ስንት ገንዘብ እንደሚፈጅ አሰብን። 1,200 ብር ነው የመኪና የሚለው። አሪፍ ነው። ከዛ ደግሞ ለምግብ ምናምን ያስፈልገናል 800 ብር አስቀመጥን። 2,000 ብር ከሀገር ለመውጣት ማለት ነው ያሰብነው። 2,000 ብር የሁለታችን 4,000 ብር ማለት ነው። ከዛ እንደዛ አቅደን እያለ ገንዘቡን ማግኘት አቃተን። ሰርተን ማግኘት አልቻለም። ስራ ጠፋ ምናምን ነገር። ወይ እንጨት ቤት ተቀጥረን እንዳንሰራ የክላስ ሰዓት ነው። ፋሚሊም ደግሞ ምን ልሰራ ነው ምናምን ነገር ነው የሚል። እንጨት ቤት ተቀጥረን የምንሰራበት አጣን። ደግሞ ችለን ደግሞ አንሰርቅም፣ ይከብዳል። ፈጣሪ ራሱ መንገዳችንን እንትን አይልልንም ብለን ነው ያሰብነው በስትክክል ማለት ነው። ከዛ እንደዛ የሆነ ለዛ ስናስብ ሐሳብ አመጣ። ስደት በሊቢያ። ከዛ ቼክ አደረግን ነገር ቼክ ስናደርግ ነገር ሙሉ ነገር ትክክል ነው ምናምን ነገር አሰብነውና
ከዚህ ሊቢያ ድረስ ደረስን። ሊቢያ ከደረስን በኋላ ባህሩ ይሻገራል ጣሊያን ማለት ነው። ከጣሊያን ፈረንሳይ፣ ኢንግላንድ ቀጥታ ይመጣልን ለንደን ኤሚሬትስ ውስጥ ሆነን ምናምን ነገር ፎቶ እየተነሳን በቃ እያየን ነው ይመጣልን። ጀለስ በዛ ራሱ መፎካከር አይ እኔ አንተ ለንደን ስትሄድ የአርሰናልን ስታይ እኔ ዩናይትድ ያለው ምናምን እንባባላለን። ከዛ እንደዛ እየተባባለ ተቀላለደን። መረረ ጉዳዩ ስላመረር ነው ምናምን ነገር። ከዛ በአኒሜሽን መልክ አድርገው ጉዞ ከዚህ እስከ ሊቢያ ያለውንና ከሊቢያ ደግሞ ወደ ጣሊያን የሚሻገረውን በአኒሜሽን መልክ አየን። ያለው ሰውዩን አዋራ ነው ምናምን ነገረን። ቲክቶክ ላይ ሰውዩ ስለ የሁለታችንም ሃይማኖት ፕሮቴስታንት ነው እና ሰውዩ ፕሮቴስታንት ነገር ነው የሚምልልን ክርስቶስ እኔም ፕሮቴስታንት ነኝ አለኝ። ተመቸን ምናምን ነገርና አስበንበት ሁሉም ነገር በነፃ ነው። እዛ ስደርስ ቀይ ሰውዬ ሃይማኖታችንም አንድ ስለሆነ በቃ ያግዘናል ብለን አሰበን። አዋራ ነው ምናምን ነገር እሱን ከነጭራሹ ተው ነው የስደቱን ሐሳብ ራሱ ጠፋብን። ተው ነውና ድጋሚ መጣ ከአንድ ሳምንት በኋላ እሱ አሰብ። ከዛ አንድ ሰው አዋራን ቲክቶክ ላይ አግኝተን አዋራን ሁሉንም ነገር ጨረስን በቃ ስለ በዛ መሃል ግን ጀለስ የሚያዋራው ሰው ነበረ ለእንትኑ ለማረጋገጫ ምናምን ብሎና ያወራነውን ስክሪንሾት አድርጎ ለሱ ትንሽ ላከለት ስለ ከዛ ሲያየው ያኛው ልጅ ተናደደ ነገር አንተ እንዴት በዚህ ምን ታስባለህ? እኔን እኮ ይፈወለኝ ይሄ ነው እንዴት ምናምን ነገር ይላል። ስም እዛ ሲሄድ 700 ሺህ አለኝ። እሺ ብዬ ሄጄ ከከፈልኩ በኋላ ሁለተኛ ጊዜ አስጨመረኝ ምናምን ነገር ሲለው ደነገጠ። ያ ማለት ታሪኩን ግልጽ ለማድረግ ያህል እናንተ የምታወሩት ደላላ ፋውላም ነው በሱ በኩል አትሄዱ እኔ ሌላ ላመቻችላችሁ ነው አላችሁ። ከዛ ስልክ ልንገራችሁ ከፈለጋችሁ በእኔ በኩል ለመሄድ ካልፈለጋችሁ ምናምን ሲል ይሄኛውንም የምታውቁት ቲክቶክ ላይ ቲክቶክ ላይ አግኝተን ነው ቴሌግራም ላይ ፒስ ተባባሉ ምናምን ነገር ከዛ የሌለ ፒስ ሆኖ ስቶሪውን ራሱ ሃይድ አድርጎት ነበር በቃ እንዳይታይ አድርጎት። ከዛ ገብቶ ለስቶሪውን ማየት ትችላለህ ምናምን ገብተ ፎቶውን ይልክልናል ከደላላው ጋር ከዋናው ጋር ራሱ የሚያወራውን ነገር ስክሪንሾት ያደርግ ይልክልናል። ከዛ በኋላ መቼ መሄድ ታሰበ ምናምን ሲባል አርብ ዕለት የመጀመሪያው ደላላላ ማክሰኞ ትነሳላችሁ ተባለ። ከዛ ያኛውን ስናባል ውስጥ ተመቻቸን ምናምን ነገርና እሁድ ዕለት ነው ቅዳሜ ዕለት የባሏ ዜማ ቀን ያንን አንሄድም አሉ። መታወቂያ ሰርቶልን የቀበሌ መታወቂያ ነው ይሰራልን ትኬት ገዝቶልናል ምናምን ነገር አንሄድም አሉ። ፌክ መታወቂያ ምናምን አሰርቶላችሁ ሊወስዳችሁ ማለት ነው። በቃ ፖሊ ክፍለ ከተማ ምናምን የሚለው እድሜያችን 1990 ነው የሚለው ማለት ነው። በቃ ሳስበው ከብራዘር እኩል ሆንኩ እንደ እድሜ ምናምን ነገር። ከዛ እንደዛው አንሄድም አሉ። ይሄኛውን እያናገር ነው ጀለስ በቃ ክላስ ላለመግባት ወስኗል። በጣም ሰልችቶታል ክላሱ። ለዛ እስከ ማክሰኞ አንገባም ክላስ እሮብ ነው የምንገባው። እሮብ ላለመግባት ስንል ማክሰኞ መሄድ አለብን ተብሎ ታቀደ። ልጁም ማክሰኞ ለታናገር ነው ምናምን ነገር ያንን እሮብ ትሄዳል። በፕሌን ቢሆን ኖሮ ወደዛ መጀመሪያ በአካል ተገናኝታችኋል ከመሄዳችሁ በፊት? አልተገናኘንም ከማንም ጋር አልተገናኘንም ግን ሰርቼላችኋለሁ ሁሉም ነገር አልቋል። ከዛ በኋላ እንደዛ ሆነ። እሮብ ለታ በቃ በመኪና ትሄዳላችሁ ወይ እጃችሁ ላይ 77 ፍሬ ካለ ወደዛ የምትሄዱበት በመኪና ራሳችሁ ተነስታችሁ ሄዱ። ጀለስ ፋውል ሰርተን 7 ፍሬ ማለት ምንድነው? 700 ብር። ኦኬ። ከዛ በኋላ ፋውል ሰርተን የሆነ ቤት ውስጥ ተደብቀን ነው ያለነው ብሎ ነገር አውቆ ማለት ነው ቶሎ እንዲያምነንና ቶሎ እንዲለን። ከዛ የሆነሽ ቤቱ ምናምን ነገር ውስጥ ነበርንና ያን ቤት ቪዲዮ ኮል አሳየው። ደነገጠ። ከዛ በኋላ እሱን ገንዘብ አሉ ጨብሱበት የጨርቆስ ልጅ ነን ስንለው በቃ ጨብሱበት ጠጡበት ምናምን ነገር አለን። ከፈለጋችሁ ደግሞ እሮብ አይደለም የምትነሱት ተክለ ሃይማኖት የሚባል ሰፈር አለ እዛ የሆነ ጀለስ አለኝ እሱ ጋር አርፋችሁ ከሱ ጋር አቅማችሁ ምናምን ነገር ነገ በጠዋት ትነሳላችኋለን። ስለዚህ ሱሰኛ ምናምን ነው። ሁለተኛው ደላላ የመጀመሪያው ግን መታወቂያ አሰርቶላችሁ ምናምን አንሄድም አላችሁት። እሺ። ከዛ እንደዛ ስናስበው ጀለስ ትምህርት ቤት መግባት አልፈለገም። ደወለለት ያኛው። ከዛ ብራዘር ፊት ስለሆነ ነው አስገድዶን ነው ምናምን ጽሁፍ አንብቦ እና ነገ ለሚሄድ ወስነናል አምልጠን እንመጣለን አለ። ድጋሚ የመጀመሪያው ደላላ። እሺ። ከዛ አመን እንደላለው ምናምን ይሻለን።
ከዛ መታወቂያችንን አቃጥሎት ነበረ ነገር ያሉ ማለት ነው። እስታ ነገ በጠዋቱ 2 ሰዓት ሊደውሉለት ነገር ተባልን። ለደላ እዛ ላለው እዚህ ላለው ሰውዬ ማለት ነው። እዚህ ላለው ለደላለው ለመጀመሪያው ደላላ ሰው ማለት ነው። ትደውሉለት አላችሁ ምናምን አዋራን ምናምን ነገር እሺ አልን። ከዛ በኋላ ጠዋት 2 ሰዓት ተገኘን። ጠዋት 2 ሰዓት ላይ በቃ የሆነ መንገድ አለ ስለ በእኛ ሰፈር ወደ ስቴዲየም ሜጃ ጋር ምናምን ነገር አገኘነው። መኪና ውስጥ ግቡ አለን ምናምን ነገር ገባን። በሆነሽ ነገር ገባን ሄድን። ከዛ ቦሌ ደረስን። ትኬታችንን በቴሌግራም ላከልን። ወዲያውኑ በጓደኛዬ ስልክ በቴሌግራም ፎቶ አንስቶ ነገር ላከልን። ፎቶ የተነሳ ነገር ነው። ኦንላይን ነው የገዛው መሰለኝ። ከዛ የከሰረውን እያንዳንዱ ነገር አሳየን። በእናንተ ምክንያት ትኬት ገዝቼ 11,000 ብር ነው የገዙት። ከሰሬ ቅጣት ተቀጥቼ 4,000 ምናምን ብር ነው የተመለሰልን ሲል ደነገጥን እኛ። ለዛ በቃ የሆነ ጉዳት እንዳይጎዱን ፈራን። ስለዚህ ችግር የለውም ግን እኔ ድጋሚ ገዝቼላችኋለሁ ምናምን ነገር አለ። ሰጠን። ግን ያለ መታወቂያ እንዴት ትገባላችሁ? እንዴት መታወቂያችን ስንለው ካቃጠለው በኋላ ያ የሚሰራው ልጅ አለን ተያዘ። ያንዳችንን ሰርቶ ያንዳችን የሁለተኛችን የኔን ሲሰራ የጀለሲን ሰርቶ የኔን ሲሰራ ተያዘ ተባለ። እና ሌላ ልጅ ከሌላ ሰፈር ሲሰራላችሁ ነበር ምናምን ነገር እና እሱ ልጅ አሁን እየመጣው ነው ብሎኛል። ይመጣል ምናምን ነገር አለን። ከዛ ዝም ብላችሁ ልጆች ስለሆናችሁ እስቲ ዝም ብሎ በትኬቱ ብቻ ካስገባችሁ ብለን እሺ ብለን በቃ ሰዓቱ ረፍዷል። የበረራው ሰዓት ደርሷል። እንዳያመልጠን እያለን እያሮጥን ስንሄድ ጠራን በስማችን ዳንኤል ምናምን የጀለሲንም ስም ጠሩና እሺ ምናምን ብለን ስንመለስ ምንድነው ምናምን ነገር ስንለው ልጁ መጥቷል ምናምን አለንና ሳይክል ላይ ነበረ ልጁ። 2 መታወቂያ ሰጠው አጨማዶ መታወቂያውን ሰጠን። ከዛ ገባን ነገርና ትኬቱን አሳየነው። ከዛ መታወቂያ አለን። መታወቂያችን ስናሳየው 1990 የሚለውን ቶሎ ነው ያነበበውና ሰውየው አነበበውና ትልቅ ናቸው ነገር ብሎ ግቡ አለን። የቀበሌ መታወቂያ ስለሆነ ታማኝነት ይኖረዋል። ማህተብም ስላለው ታማኝነት ይኖረዋል። ፌክ ነው ብለህ አታስብም አንተ። ገባን ምናምን የበረራ ሰዓት አመለጠን መስሎን ምናምን ነገር አይ አይደለም የእናንተ በረራ አሁን ነው ምናምን ነገር ተባለን። ፕሌን ውስጥ ገባን። ትንሽ በቃ ተፍታታን የመጀመሪያችን ስለሆነ ፕሌን። ከዛ ፎቶ ምናምን ተነሳን። ከዛ ጎንደር ፕሌኑ እንዳረፈ ሁለተኛው ደላላ ሜሴጅ ላከለት ለጀለስ። ከዛ ተነገጥን ነገር ምንም በለው ያንን ተውኑ አላሉ። ከዛ እኛ እኮ ጎንደር ደርሰናል ነገር ምናምን ነገር እንለዋለን። እናንተ አንድ ቀን መታገዝ አቅቷችሁ ነው ቸኩላችሁ በዛ ሰው እየሄዳችሁ ከቻልክ አንተ አስመልጠን ምናምን ነገር አለው። እስታ ምናምን ነገር አለ። ሰው ደውልላችሁ የኔን ስልክ ሰጠነው። ስልክ ቁጥሬ እንደዚህ ነው ብሎ በቴሌግራም ሜሴጅ ላከለት። የፈጠነ ሰውዬው ገና ከፕሌን ደወለልን። ሄሎ ስንለው የትዋናችሁ ምናምን ነገር እያለ አውረታ ነው ሽንት ቤት ተጠቅመን ስንወጣ ነገር ሁለት ሰዎች መጡ። የመጀመሪያው ደላላ ሰዎች ስትወጡ ማለት ነው። የመጀመሪያው ደላላ ሰዎች ጀለስ አመለጠ። ስለዚህ ያወሩን ምናምን አመለጠ። ጣሳለ በቃ እንዳመልጥ እኔን እንትን ማድረግ ይችላል ግን እሱ አመለጠ። ከዛ እኔ ሄድኩኝ። ከዛ እንደዛ ሆነ ምናምን ነገር። ቆይ ግን እዚህ ጋር ዳኒ አሁን እንግዲህ ጎንደር ገባችሁ። የጠየቋችሁ ክፍያ ምናምን ነበረ ወይስ እንዴት ነው ያከፋፈል ሁኔታው ያሏችሁ? ሊቢያ ስደርስ 700,000 ብር ትከፍላለህ። 700,000 ብር መካፈለው 100,000 ብሩ ከሊቢያ ጣሊያን የምትሻገርበት ነው። እስከ ሊቢያ ድረስ ግን ያደርሷችሁና ሊቢያ ለገባችሁበት 600,000 ከሊቢያ ጣሊያን ደግሞ ከዛ ስትወጣ ከፈለክ 100,000 ብሩ ይሰጣል። ያለ በዛ ደግሞ ያሻግረዋል። ሊቢያ እስክትደርሱ ድረስ ምንም ክፍያ የለም ነው። ከዛ ድረስ ምግብ ምናምን እነሱ ናቸው የሚችሉት። ከዛ እሺ ምናምን አለ። ሄድን በመኪና ሄድን ምናምን ነገር ሰዎቹ በጣም አመኑኝ። ከኔ ጋር ተመቻቸን ነገር መኪና ውስጥ ጥለው የሚወረዱ እና የዛ ሰውዬ ሰዎች ደወሉልኝ። የት ነው ምናምን ሲሉ የሆነ ታፔላ ነገርኳቸው። መጡ። እንደዚህ የለበሱ ልጆች በባጃጅ እየጠበቁ ነው ሲሉ ሰዎቹ ስላመኑኝ ውጪ መኪና እያሰሩ ነው። በሩን ከፈታ አድርጌ ታሳልኩባቸው። ድጋሚ ደግሞ ወደ እነዛኞቹ ሰዎች ወደ መጀመሪያው ደላላ ወደ ሁለተኛው ደላላ ሄድኩኝ። ከዛ ሰው እነዚህ የመጀመሪያዎቹ ራሱ አልደወሉልኝም ነገር ወደው አልደወሉልኝም። ከዛ ሄድን ምናምን ነገር ስልክ ስደት መሄድም ሰው ይመስልም የያዙልኝ አልጋ ምናምን ነገር በቃ አለ
በስትክክል እዛ ሲሰሙ ምናምን ነገር እዛ ሰራተኞቹ ስደት ላይ ነው ተብሏል ነገር መሰለኝና እዛ ልትሄድ እዚህ እኮ ጎንደር ውስጥ አለ የተባለ ሆቴል ውስጥ እኮ ነው ያሉት። እሺ መክሰስ ነው መጀመሪያ ራት ነው የሚበለው ተባልኩ። ሻወር አለው ምናምን መክሰስ ነው ራት ነው የሚበለው ሲባል አይ ራት ነው በዚህ ሰዓት ምናምን ነገር አልኳቸው። ከዛ እሺ ምናምን ነገር መጀመሪያ ከመብላት በፊት ሻወር ይሻላል ወይስ ወርደህ ትበላለህ ወይስ እዚህ እንጣለን? ወርጄ እበላለሁ። በጣም እንክብካቤያቸው በዛብኝና ግራ ገባኝ። እሺ ተባብለን ወረድን። እታች ሲወርድ ምናምን ነገር ምግብ አዛለሁ የተባልኩ አላዘዝኩም። አዝዣለሁ ግን እንትን ምናምን አላዘዝኩም ግን አልኳት። ስለ አልመጣልኝም ምናምን ነገር ያዘዝኩ አልመሰላትም። እሺ አልኩኝና ምናምን ነገር እሺ ምን ትበላለህ ሲባል እኔ ሽሮ ምናምን ልልስልው ስጋ ብቻ ነው ይቅረብለት የተባለው። የምራሽን ነው አልኳት። ጥግ ድረስ ስለ ግራ አጋባኝ። የምርሽን ነው ስጋ አልኳት። ባልጫ ይሻላል በቀይ ሸክላ ጥብስ ምናምን ዘረዘረችልኝ። አልጫ ስጋ ይበቃል አልኳት። እሺ ብላ ከዛ ስታየኝ መታወቂያን ያየችው 1927 ዓመት ነው የሚለው በዛ ስላሰበችው ምን ቢራ ይምጣል ተባልኩ። ፒፕሲ ነው የምፈልገው አልኳት። እራት በለው ምናምን ገባው ክፍል ውስጥ እና ደወለልኝ አነሳው። ከዛ እሺ ምንድነው ምናምን ነገር ስለ አንተ ይሄንን እንደዚህ አድርጌልህ ደግሞ እነዚህ ሰዎች ሲጠሩልኝ የነበረው ስም አለ ሁለተኛው ሰዎች አሉ ሲጠሩልኝ የነበረው ስም የመጀመሪያው እንደላላ ሰውዬ ስም ነው እና ግራ ገባኝ። እኔ አንተ እንደዚህ ስም እየጠሩልኝ ስለው አረ እንደዚህ አይደለም ምናምን ነገር አለኝ። የሌለ በቃ ሲነገረኝ ወዲያውኑ ነው ያመንኩት። ስለ ወሬው ምናምን ነገር ስምጥም ታረገኝ ያሳመነኝ። ከዛ እንዴት ነው የጠራልኝ ስም የሰውየውን ስም መጥቀስ አያስገባኝም። የጠራልኝ ስም እና እነዚህ ሰዎች ተላላኪ ናቸው። ስለ መኪና ይዘው ምናምን የሚንቀሳቀሱ ናቸው። ለዛ የጠሩልኝ ስም የታለ ሰውዬ ብዬ ነው የጠየኳቸው ደላሎች። እነዚህ ተንቀሳቃሽ መኪና ምናምን ያዙት በባጃጅ ወሰዱ። የታለ ሰውዬ ምናምን ነገር ስላቸው የመጀመሪያውን ደላላ ሰውዬ ስም ጠቀሱልኝ። ለዛ ሁለቱም አንድ አይነት ደላሎች ናቸው ብዬ ነው ያሰብኩት። ግን ቀድሞ በያዘ መስሎኝ በቃ ይብሉ አንዳቸው ምናምን ብዬ ገንዘብ የሚያገኙ መስሎኝ እኮ ነው። ለዛ በባጃጅ ሊድ ምናምን ብዬ አሁን በመኪና ይብቃኝ ምናምን ብዬ በጣም ሩቅ ቦታ ነው የመጡት። ስለ ከዛ ፒያሳ ድረስ የሚባል ሰፈር ድረስ እዛ ድረስ መጥቼ አሁን ደግሞ በባጃጅ ይሻላል ብዬ ነው። ከዛ እንደዛ ሆነ ምናምን ነገር አመለጥኩት። እኔ እነዛን ሰዎች አላኳቸውም ስላለኝ አመለጥኩኝ። ቆልፌ ቻርጀሩን ይዤ ስልኬን ይዤ ወጣሁ። ከዛ ስወጣ የተናገረኝ ሰው የለም ምናምን ነገር ወጣውና በር ላይ አገኘኋቸው ልጆች። እነዚህም ባጃጅ ያዙ ናቸው። አገኘኋቸው ምናምን ነገር ይዘውኝ ነገር ሄዱ። ከዛ ስለ ጫት ቤት ነው ሱሰኛ ይሄ ሺሻ ቤት የሚመስል ነገር አለ። አሁን የወሰዱ ደግሞ የትኞቹ ናቸው? የሁለተኛው ደላላ የመጀመሪያው ሰዎች እነዚህ እኮ ለተመልካቾቻችን ግልጽ ለማድረግ ያህል ስም አላቸው። ግን የመጀመሪያው ደላላ ሁለተኛው ደላላ እየተባለ የሚጠራው ለደህንነት ነውና ትንሽ ኮንፊውዝድ እንዳትሆኑ። ምክንያቱም የቲክቶክ ስማቸውን በዛው ነው መሰለኝ አይደል? ከዛ እንደዛው ሆነ። ወሰዱኝ። ጫት ቤት የሚመስል ነገር አገኘው። ከዛ ገባው ምናምን ነገር ጀለሲስ እንዴት ሊሆን ነው ስለው የፈጠነ እንደዚህ በቃ እትታ ነገር አለኝ። እሺ በቃ ምናምን ነገር ተባባልንና ስለዚህ ጋር መጥቀስ የማይገባኝ ነገር ስላለ ነው። ከዛ እሺ ተባባሉ። በሩን ቆልፈ ተኛ ተባልኩ። እሺ ብዬ በሩን ቆልፌ እነሱም ወጡ። ጧት እንወስዳለን አንተ እዚህ ተኛ። ከዛ እታችኛው አልጋ ላይ አንደኛው አልጋ በጣም አቧራ ስለበዛ እታችኛው አልጋ ላይ ጫሜን ራሱ አልወለኩም። እንደዚህ አድርጌ ከፋሚሊ ጋር እየወራሁ ምናምን ነገር ጠዋት ላይ አረ እኛ እኮ የሁለተኛው ደላላ ሰዎች ነን ስለ በስሙ ጠቅሶልኝ የሁለተኛው ደላላ ሰዎች ነን ምናምን ነገር ሲሉኝ ደነገጥኩኝ። እና የጠቀሳችሁልኝ እኮ የመጀመሪያው ደላላ ሰው ምናምን ነገር ስላቸው እሺ ይቅርታ ምናምን ነገር አሁን የመጀመሪያው ደላላ ሰው ይደውልላል ዋናው አለኝ። እና ስልኩን ይዤው ስለነበረ ቁጥሩን ደወለልኝና ነገረኝ። አረ እነሱ ሰዎች ናቸው ሂድ እነሱ ካለ አምልጬ ሄድኩኝ። ከዛ እዛ ፔንሲዮን ቤቱ ሄድኩኝ። ቁልፉን ግን የአልጋ ቤቱን ቁልፍ ለሰዎቹ ሰጥቻቸዋለሁ ለመጀመሪያው ደላላ። ከዛ እነሱ ጋር ሲሄድ ቁልፉን ስለሌለህ ምናምን እንደዚህ ያደርገን ምናምን ነገር አሉ። እሺ በቃ ይቅርታ ምናምን ሂሳብ ሲሰላው 2000 ብር መጣ። የመግቢ የአልጋዬና የቁልፉ የተሰበረበት እሺ ተባለ። ከዛ በኋላ ወዲያውኑ እኛንን ምን ደወልኩለትና 2000 ብር ክፍል እየተባልኩ ነው አልኩት።
ስለ አንተ አከፍልም 2000 ብር ቁልፉ እኮ ስለተሰበረ ነው እና ምን ችግር አለው ይሰበራ ምናምን ነገር እሺ ደወለና እሱ ይከሰጣል ምናምን ነገር 2000 ብር እዛው ቁጥሩ ሰጠው ይሄኛው ማለት ከዛ ቀጥታ ወጣው ምናምን ነገር ሻንጤን ይዤ መታወቂያን ሰጡኝ መኪና ውስጥ ገባን ኖርማል መኪና ውስጥ ላዳ ነገር ከዛ መሄድ መንገድ ላይ ስንጀምር አደንግጥ ፈርታ ከሆነ አሁኑኑ ከፈለክ ኤርፖርት ላድርስ ካልፈራክ ደግሞ ወደ ባህር ዳር እንሂድ ምክንያቱም በዚህ በኩል ወደ መተማ መንገድ ተዘግቷል ከዛ ወደ ባህር ዳር እንሂድ ከዛ ባህር ዳር ዋናዎቹን ታገኛቸዋለህ ምናምን አለኝ ከዛ ሊዳል በቃ ሄዳለሁ አመረርኩኝ በስተክክል እንሄዳለን አልኩኝ ከዛ አንድ ድሮ ባለ መኪና የነበረ ሰው ምናምን ነገር ታስሮ የተፈታ ሰው ምናምን ነገር አገኘው እሱ ይዞኝ ከሄደ በኋላ ቁርስ ምናምን ምሳ ማን ነው የሚችለኝ ስለ ቁርስ አልበላም አለኝ ደውሎ ነገረው እዛ ባህር ዳር ላሉ ሰዎች ገንዘብ ላከ ቁርስ አብሎ ከዛ ምን እንብላ ሲለኝ ፍርፍር ምናምን ነገር ስጋ ነው ብለ የተባልከው ሻውን ደግሞ በምን ይሻላል ሲባል ምላስን ብር አዞልኝ ምናምን ጠበቅ አይ የሌለ እንክብካቤ በዛብኝና ስደት መሄድ ራሱ ትቼው በኖርማል በፕሌን መሄድ ነው መሰለኝ ማለት ነው ከዛ እሺ ተባለ ምናምን ነገር ገባን ከዛ ጠጣው ምናምን ነገር በለው ውሃ ምናምን ጠጣን ከዛ ወጣንና መኪና ታጥቶ ነበር ስልክ አምኖ የሚወስድ የለም አምነከው የሚያውቀው ሰው አገኘን ይመሰንጠቂያ ነው ምናምን የሚባለው ቦታ ወሰደኝ ሰው ጫኑ ምናምን ጋቢናን የገባሁት ሄድን በቃ መታወቂያውን እያሳየው ምናምን ነው መከላከያን ምንም አልፎ ከዛ ባህር ዳር ደረስን ባህር ዳር ስንደርስ ሰውየው ገንዘብ ከፍሎ ምናምን ነገር 1000 ብር ነበረ ሰውየው ምናምን ሰውየው ገንዘብ ስለወሰደ 1000 ብር ከፈለ ምናምን ነገር ሌላ አልጋ ቤት ሄድን አልጋ ቤት ከሄድን በኋላ ምናምን ነገር እዛ አደርኩኝ እዛ ገባው ምን ምግብ ይቀርብልህ ተባልኩኝ ከዛ ዛሬ በራሴ አሁን ባንተ ምርጫ ነው ተባልኩኝ ፍርፍር አልኩኝ ካበድኩት ሂሳቡንም እንዳያከብዱብኝ ብዬ ፈሯቸው ከዛ እሺ ምናምን አሉኝ ፍርፍር ይዞልኝ መጡ ምናምን ነገር ከዛ ካመጡልኝ በኋላ ነገ ትሄዳለህ ተባልኩ እሺ ብዬ ምናምን ነገር ዋ ብዬ ተኝቼ ጠዋት 11 ተኩል አንኳኳች ሴትዮ አቤት ስላት ተነስ እየመጣ ነው አለች እሺ ብዬ ሻንጤን ይዤ ወጣሁ ያረፍኩባት ሴት ሻንጤን ይዤ እዛው ግቢ ውስጥ ሆኜ ዋቀታልኝ ኮዴ ይዤ ነበር ዋቀታልኝ ሰውየው መጣ በባጃጅ ወዲሁኑ ነው በጣም በፍጥነት ከዛ እዛ አካባቢ ሚካኤል ቤተክርስቲያን ነው ምናምን መሰለኝ እርግጠኛ አይደለሁ እዛ ቤተክርስቲያን ጋር ባለ መኪናው ማለት ነው እየጠበቃችሁ ነው ከዛ ባለ መኪናው ቸኩሎ ነዶ ስልክ በጣም እንትን ከዛ ሰውየው ነዶ እኮ ምናምን ነገር ተባለ ሳይወስዳችሁና እኔን ሳይወስደኝ ሌሎቹ ወስዷቸዋል መሰለኝ ወዴት ነበር የምትሄዱት ያኔ ወደ መተማ ኦኬ ከዛ ወስዷቸዋል ምናምን ነገር አመለጠ ከዛ በቃ ወይ ዛሬ ወይ ደግሞ ነገ ትሄዳለህ ተባልኩ እሺ ተብሎ ተመለሰ ምናምን ነገር ከዛ አሁን እዛውኝ ነው የምጠብቀው ምቅም ከሆነ ምናምን ነገር ከኛ ጋር ና ካልፈለክ ደግሞ እዛው መሆን ትችላለህ አይ እዛውሉን አልኳቸው እዛ ሄድን አረፈን ምናምን ነገርና ምግብ በራሴ ምርጫ ነው የሚሰራልኝ ስለ አዘዝኳት ይሄ አይገባበት እላታለሁ አይገባበትም ስለ ቲማቲም አልወድም ይሄ እንዳይገባበት ቲማቲም ባይገባበት ችግር አለው እሺ ቲማቲም እንዳይገባበት ብሏል ቲማቲም እንዳይገባለት ትላታለች ከሆቴል ነው የሚታዘዝልኝ እሺ ብዬ በልቼ ምናምን ነገር ቁጭ ብዬ ቤተሰቦቼ ዘመድ ምናምን እየደወለ ይነግረኛል ከዛ የብራዘር ጀለስም ደውሎ እንደዚህ ምናምን ነገር ሲለኝ በቃ ጥሩ አይደለም በጣም ምታለው ምናምን ነገር ምን ብሎ ምታቸው እዛ ሲደርስ በጣም ከባድ ነው ገንዘቡን እንትን ምንም ብትል ለመውጣትም ከባድ ነው እዛ ራሱ አደረሰ በረውን ራሱ ፋሚሊ ኦኬ በረውን ራሱ ማለፍ አልችልም አሉ እዛ የተባልኩት ግን በመኪና ትሄዳላችሁ ግን ሁለተኛው ደላላ የ2 ሰዓት መንገድ እንዳለው ነግሮናል ሲመስለኝ ከእሱ ያለው ከመተማ እስከ ሱዳን ድረስ በእግር ነው መከበው ከዛ በኋላ ሰራ በረሃንም በመኪና ነው የታሰበው ከዛ እሺ ምናምን አለን እንደዛ ከተባለ በኋላ ነው ይሄድ ነው ምናምን እና ብራዘር እንደዚህ ሲሉን ጨነቀኝ ማምለጥ አለብኝ አልኩኝ በስትክክል ማምለጥ አለብኝ በሩን በጣራ እንኳን ዘልዬ እንዳልወጣ ቀጥታ ጣሩ እንደዚህ የተሸፈነ ነው ስለ በውስጥ የተሸፈነ በዛ ቦርድ ራሱ ጣሩ የተሸፈነ በላይ እንኳን ቦታ ቀጥታ መንገደኛ ይኛል ቦርሳ ስለሚይዝ
ቦርሳ ባሊዝ ራሱ ሌባ ነው የሚመስላቸው። ስለዚህ የማላውቀው ሀገር ነው። እዛ በደበደበ እዛ ያለ ዘመድ ምናምን ተናገሩ። ፖሊስ ይዞ ሊመጣ ስል ሴትዮዋ መጣች። በሩን ከፈተች። እንጀራ ምናምን መጋገር ጀመረች። ይህ ሁሉ ነገር ሳስብ ከባህር ዳር ድረስ ስመጣ ጎንደር መዛው ኤርፖርት ከተለያየን በኋላ ከጓደኛዬ ጋር ጭራሹን ተገናኝተን አናውቅም። ተይተን ራሱ አናውቅም። በቃ እዛ ደረስን። ጎንደር ውስጥ ሆኜ ብቻዬን ሆኜ ራሱ ስለ ጓደኛዬ ነው ያ ሁሉ ነገር ስንጀምር ከጓደኛዬ እቅድ የኔም ሀሳብ ተጨምሮበት ነው። በቃ እኛ በጣም ብዙ ያሰብነው ሁሉንም ነገር በራሳችን ጨርሰናል። ሁሉንም ነገር በደንብ ችለናል ያሰብነው ሁሉንም ነገር ሪሰርች አድርገን ምናምን ነገር ቁጭ አድርገናል። የኛ እቅዳችን ማለት ነው። ግን እንደዛ እንዳልነበር በቃ ሙሉ ነገር ጀለስ እንዲህ ነው ያለኝ። የሱ ቤተሰቦች ትንሽ ኑሯቸው ትንሽ ሻል ይላል። እስቲ የኔ ከፍሉልኛል አለኝ። የኔስ ስለው ያንተን የኔን ቤተሰብ ያገዟቸዋል። ፋሚሊህም ትንሽ የሚችልልህ ነገር አለ። ደግሞ የሰፈሩን ህዝብ ስለሚወድ ማለትም እዛ ሰፈር ስላደግክ ምናምን ነገር ያግዛል። በቃ ስለ ግማሽ % ልመናን ተማምነን ነው የሄድኩት። በልመና በቃ በስትክክል ሰው ያግዘኛል ብዬ ልጅ ነው ብሎ ሰው ያግዘኛል ብዬ ከዛ እሺ ተባለ። እንደዛ እያለ ሴትዮዋ መታ በሩን ከፈተችው። ውስጥ እንጀራ መጋገር ስትጀምር በሩ ተዘጋ። ስልክ ፋሚሊ ደውላል ምናምን ነገር ፋሚሊ ዘመድ እዛ ባህር ዳርም ያለው ሰው ዘመድ ማለት ነው እየደወለ አምልጥ ነው የሚሉኝ። በቃ ስለምንም አትያዝ በባዶ እጅ ውጣና አምልጥ። ባህር ዳር እንደሆንክ ነግራቸዋል? አዎ። ከዛ ሳስበው ግን በባዶ እጅ መውጣት አልፈለኩም። ስለ ሻንጣ ሙሉ ነገር ተሸክሜ የወጣው ሰውዬ በባዶ እጅ በጃኬት ብቻ እንዴት እወጣለሁ? ይልለ ተናደድኩኝና ከተያዝኩ ከነሻንጣዬ ነው ከወጣሁ ከነሻንጣዬ ነው። ከዛ ሴትዮዋ ድንገት በሩን ዘጋችው። ሰክቶ ልወጣ ስል ብራዘር ደወለ እና ስልኩ ድምፁ በጣም ነው የሚረብሸው። የሌለ ጮህና የፈጠነን ከኔ ጋር የነበሩ 3 ሰዎች ነበሩ ከሐዋሳ ነገር የመጡ እነሱ ውስጥ ገቡ። እነሱ ሴትዮዋ አልወጣችም ምንም የሰማቸው ራሱ አይመስልም። ሳሺ ምናምን የደላሉን ስልክ ቁጥር ምናምን ነገር ለነሱ ሰጧቸው። ብዙ የሚያውቁ አማርኛም በደንብ አይችሉ። ከዛ ቀስ አልኩኝና ቀጥሰው ወጥቼ የሮጥኩትን መንገድ አላውቀውም። እኔ ሩጫ ራሱ እንደዚህ መቻሌን ያወቅኩት የዛን ሰዓት ነው። በጣም ብዙ ሮጭ ያለው ነገር ሮጬ እዛ አካባቢ አማራ ዋና ባንክ የሚባል አለ ነገር አማራ ባንክ እዛ ደውዬ እዛ ላለው ዘመድ አምልጫለሁ እላለሁ። እሱ ፖሊስ ይዞ ምናምን ሊመጣ ነበር። እሺ ብሎኝ ሄዶ ተቀብሎኝ ምናምን ነገር ቤቱ አረፍን። ከዛ እንደዛም ሆኖ ድጋሚ ሊስኩ አላለቀም። መመለሻ ትኬት ጠፋ ወደ አዲስ አበባ። ከዛ በመኪና ብመለስ ይፈራል። እዛ ጋር ያለው ሰውዬ የእንትና ሰዎች ናቸው ከተባለ ስም ከመጥቀሴ እዛ የእንትና ሰዎች ናቸው ከተባለ ወዲያውኑ ቀብቀብ ብሎኝ ያስገቡኛል፣ ይይዙኛል። በቃ ሰውዬው ደግሞ በቃ ስለ ትንሽ ሌቭሉ ከፍ ያለ ነገር ነው። እጁ ረጅም ነው። ምንም ማድረግ አልችልም። ይሄ ደላላ ለዛ ወደ ጎንደር ተመልሼ እንኳን እንዳለች ፋሚሊ ፈርቷል። እንደዚህ ይኬዳል በቃ ተባለ። እሁድ ዕለት እንደዛ ተወሰነ። ወደ ጎንደር ሄደ። ከጎንደር ትኬት ተቆረጠ ምናምን ነገር። የባህር ዳር ተገኘ። እድለኛ ሰው የባህር ዳር ተገኘ። የባህር ዳር ከተገኘ በኋላ እሺ ተባለ። የባህር ዳሩ 12 ሰዓት ከ25 ምናምን ነው የሚነሳው ፕሌኑ። ሄድኩኝ 10 ሰዓት ከምናምን ላይ ገባው ምናምን እዛ ጠበቅኩኝ። ከዛ በጣም ብዙ ሰው አለ። ገባን። ፕሌኑ ተነሳ። አዲስ አበባ ደረስኩ። ሰፈርም ሲቀበሉኝ ቤተሰቦቼ በጣም ናፍቆኛል ምናምን ተነፋፍቀን ነበረ። እንደዚህ ነው በቃ እንደዚህ ያለቀ ማለት ነው። ቤተሰብ መጥቶ ተቀበለኝ። አይቹ ሀገሩንም በዛው መጣ። ተዝናንቻለሁ። አይ ስደት ሲሆን ለኔ በቃ ቫኬሽን ብሎ ጎንደርንም ባህር ዳርንም በዛው አየሁት። ሰሜን ክልል በደንብ ዳኒ እንግዲህ አንተ እግዚአብሔር ፈቅዶልህ በህግ አካላትም በቤተሰቦችም ርብርብ ወደ ቤት ተመለስክ እንጂ ምናልባት ሊቢያ በረሃ ብትሄድ ኖሮ ሊገጥም የሚችለውን ነገር አስበው ታውቃለህ? ስለ እነሱ በጭንቅላቴ ውስጥ እየፈጠሩት የነበረው ነገር በእውነቱ ስናስበው ራሱ እንኳን ሊቢያ ልደርስ ሳራ በረሃን መጨረስ አይመስለኝም። እነሱ እኔ ላይ በቃ እየፈጠሩት ያለው ጭንቅላቴ ውስጥ እያንዳንዱ እያስገቡት ያለው ነገር በቃ እዚህ ኮምፎርታብል ያደርጉኛል እንጂ የታወቀ ነው።
ሁለቱም ያኛውም ጋር ደላላ ቤት እዚህኛውም ጋር ያመለጥኩ እየሸሸው እየተቀያየርኩ ቤት ራሱ መጨረሻ ላይ አንድ ላይ ነን ያገኙኛል። የዛን ሰዓት ደግሞ አሁኑ ነገር እንደሚያደርጉኝ እያወቅኩት ስለ ልመለስ በቃ አሰብኩት። እንዴት እንደዚህ ሳመልጣቸው ምናምን ለአንድ ሰው ነው የሚሰሩት እነዚህ ሰዎች በጠቅላላ በቃ እንደዛ እንደሚሰሩ አወቅኩኝ ምናምን ነገር እና ስቀውን ሳስበው ብራዘር ያሳየኝ ቪዲዮዎችን ሳያቸው እኔ ያየኋቸውን ቪዲዮዎችን በቃ ደነግጣለሁ። ልጅት ይልባል ምን አይነት ቪዲዮዎች በጣም የምትያሉ አለ እስከ መግደል ድረስ ሲሞቱ ታያቸዋል። በቃ በኤሌክትሪክ ሲገደሉ አዛ ሊቢያ ከደረሱ በኋላ ምናምን እዚህ ግን በጣም ኮምፎርታብል ነኝ ስለ እንዲህ ብለ ለመሞከር ራሱ የሚያስደስታል። ኖርማል ለቫኬሽን ሄድክ ነው ወደ ስደት ምትሄድ አይመስልም። ቫኬሽን ምናምን አልጋ ቅንጡ ተይዞልህ ምበላው ጽድት ያለ ምጠጣው አሪፍ በቃ የምተኛው ብቻህን ነው። ከፈለክ ሁለት ሆነ ራሱ ብትሄድ የተለያየ አልጋ ትችላለህ። ሁለት ሆነ ራሱ ብትሄድ ከዚህ ሀገር እስከምትወጣ ድረስ ከዛ በኋላ ይነሱ ነው። ምንም እንደዚህ ብታረግ ምንም ብፈነጭ እንደዛ አልነበርኩኝ ብትላቸው ወገበን እያሉ ይወስዷል። እስከዚህ ድረስ ግን እንደዛ እንደነበረ ገባኝ። ስለ ስደት የምትሄድ አይመስልም እንክብካቤያቸው። በቃ ሰዎች አሁን እንደዚህ አኬዴን ምናምን ነገር እዚህ ያለውበት ሁኔታ ሲሆን ተፍታ ነው በቃ ለማምለጥም እንዲተቀየስንም እንደሱ መመለስ እንችላለን ብሎ ሊያስቡ ይችላሉ። እኔ ፈጣሪ ስለረዳኝ ነው እውነት ነው ቢባል እንጂ ሁለቱም እኔን መቆጣጠር ምናምን ሌቭል ሌላ በቃ ደላላ ሊቢያ ድረስ መውሰድ የሚችሉ ሰዎች እዚህ ቢደፉኝስ ምን ያመጣሉ? ስለዛ የማውቀው ሰው የለም፣ የማውቀው ቦታ ራሱ የለም። ዘመድ ብቻ ነው ያለኝ እዛ ዘመድ እንዳለ ነው የማውቀው እንጂ እዛ መንገድ ላይ ቢደፉኝ ከፈለኩ ያለውበት መኪና ፈንድተው ራሱ ሊገሉኝ ይችላሉ እኮ። ስለዚህ ያ ሁሉ እንክብካቤ የነበረው ሊቢያ እስክትገባላችሁ ድረስ ነበር። እምነት በቃ ትንሽ እምነት ካገኘው ያንን እምነት አግኝቻለሁ አግኝተዋል። ከዛ ደግሞ እዚህ ሲመጡ ደግሞ በደንብ እምነት ይጨምሩልኛል እስከ ሊቢያ ምናምን ስለ መንገድ ላይ ምናምን ነገር ለኬላ የሚቆሙ ወታደሮች ምናምን አሉ። እምነት ካላገኘው ለነሱ እንኳን ጠቁሞ ለማምለጥ እንኳን ይችላል ብለው ስለሚያስቡ ለዛ እኔ ጭንቅላቴ ውስጥ ትልቅ ነገር በቃ ትልቅ እምነት ይፈጥሩልኛል። እዛም እንዲ ኮምፎርታብል ሆናለሁ ብዬ አስባለሁ። በቃ ያሰብኩት ኖርማል ስቃይ ብዬ ያሰብኩት በጠቅላላ ባዶ እንደሆነ አስባለሁ። ኮምፎርታብል ሜል ይመስለኛል። ከዛ ከናት ከቤት ወጥቶ ምናምን ነገር ያለው ላይፍ የተስተካከለ ስለሚመስል ምናምን ነገር እንደዛ አስባለሁ። ግን ጭራሽ እሺ ጋሼ እንግዲህ ራስዎትን አስተዋውቀው ዳንኤል በጠፋበት ሰዓት ቤት ውስጥ የነበረውን ነገርና እንዴት አድርገው እንዳስለቀቁት እስኪ እርስዎ ደግሞ። እኔ አረጋ አበባ እባላለሁ። የዚህ ወረዳ ነዋሪ የዚህ ቤትም ነዋሪ ነኝ። ይሄ ተነግረው ሁለተኛ ቀን እንደምንም 24 ሰዓት እስኪሞላ ያው ጣቢያ ስለማይቀበሉት ሮጬ ወደ ፖሊስ ጣቢያ ሄድኩኝ። ሲሄድ ምን አሉኝ? ጓደኛው ጎንደር መድረሱንና ጎንደር ላይ መያዙን ለኔም አሁን ትንሽ ዋስትና የሆነኝ ነገር ይሄ ነው። እዛ ተይዟል ማለትም ወደ ቤተ ዘመድ አምልጦ ቤተ ዘመድ ተቀብሎታል። ይሄ ቤተ ዘመድ ትንሽ ልቤን እንትን እያለ ይመጣ። ይሄ ቤተ ዘመድ ታዲያ እሱን ያወጡ ሰዎች ምን አይነቶች ናቸው? የኛንስ ልጅ አረ እሱ እምቢ ብለዋል አሉ እንዲህ ነው አሉ ምናምን ይላሉ። የት ቆሞ እሱንማ በመሳሪያ አስገድዶት ወዳው ይዞት ሄደዋል። የት ተገኝቶ እያልኩ እየተጠራጠርኩ 24 ሰዓት ሲደርስ ፖፑላሪ ፖሊስ ጣቢያ ሄድኩኝ። አጋጣሚ የወንጀል ምርመራ መከላከል ኃላፊና ሌሎችም የክፍለ ከተማ የመምሪያ የወንጀል መከላከል እንትንም ባለችበት አንድ ኮማንደርም ባለችበት ሁሉ ገባውና እንዲህ ብዬ ጠየቅኩኝ። ልጅ 14 ዓመት ነው እንዲህ እና ምን ሆነ ጠፋ? አልጠፋም። እንዲህ የሚያታልሉ ሰዎች እንዲይዘው ጎንደር ደርሰዋል አሉ። ጓደኛው ደግሞ ሮጦ አምልጦ ተመልሰዋል አሉ። እዛ ቤተ ዘመድ ጋር አለ የሚባለው ነገር ሰምተናል። የቅርብ ሰዎች ስለሆኑ የጓደኛው በውል እናውቀዋለን ነው። አዎ ባለ እንዲህ ከሆነ እኛ ጋር አይደለም ይሄ ጉዳይ። አንደኛ አንደረጅ ነው፣ ሁለተኛ ከአቅማችን በላይ ነው። መምሪያ ሂድ፣ በቀጥታ መምሪያ ሂድኩኝ። መምሪያ ሂድ ነው አለው። ወደ እስጢፋኖስ ፊት ለፊት አለው
ህንፃ ላይ የድሮ ብሔራዊ ሆቴል እዛ ሄድኩኝ። እዛ ደርሼ አከሌ ጋር ተብሎ ወደ 3-4 አለቃ ጋር ስደርስ ማመልከቻ ጻፍ ተባልኩ። ማመልከቻ ጻፍኩኝ። በቤተታ መልክ እንዲያቀረብኩ አንድ አለቃ ግን ተረጋግቶ በደንብ አድርጎ አስረዳኝ። ይሄ ነገር ከባድ ነገር ነው፣ የድንበር ማሻገር ወንጀል ስለሆነ የሰዎች ዝውውር ስለሆነ ከኛ አቅም በላይ ነው። እኛ በከተማ ውስጥ አለውን እንጂ ይሄ ከኛ አቅም በላይ ነው። ውጤታማ አንሆንም ብንሞክርም። በቀጥታ ወዴት ትሄዳለህ? አዎ እዛ እንትን ላለው ፌዴራል ፖሊስ ትሄዳለህ። ፌዴራል ፖሊስ መጣው እዛ ሸዋ ዳቦ ጋር እዛ ደረስኩና እንደዛው በደረጃ 3-4 ቦታ አሳዩኝ። አንድ በደንብ አድርጎ ነገረኝ። አሁን እኛ ይሄንን የራሳችን የሎኬሽን እንትን ምናምን የለንም። የኛ ሙስና ቢሆን ሌሎች ነገሮች ቢሆን እንጂ ይሄ ድንበር ማሻገር ወንጀል መከላከል መምሪያ ኃላፊ ያለበት አቶ አከሌ ጋር ይላል። እዛ ሂድ፣ እንደው ብሔራዊ መረብ ደህንነት ኤጀንሲ እዛ ሂድ ስባል እኔ እንደውም በሰው እንዴት ነበር የተነገረኝ። ምንም ችግር የለውም ምን እሄዳለሁ ብዬ በቃ ሄድኩኝ። 7ኛ ፎቅ ላይ ወጣሁ። ከሰው ጋር ነበሩ። ያለውን ሁኔታ አስረዳዋቸው። በጣም መልካም ሰው ናቸው በእውነት ባለስልጣን እንደ አይነት መልካም ራሽናል የሆነ ሰው የሚገርም ነው። ያለበትን ሎኬሽን ታውቃለህ ወይ? አላውቅም። ያለበትን ሎኬሽን አላውቅም። እና ጎንደር መግባቱን አውቃለሁ። ጓደኛ መመለሱንና ቤተ ዘመድ ጋር መኖሩን አውቃለሁ። ከዛ በፊት ግን እዛ አካባቢ የሆነ ሰው አለ ተብለው ለተባለው ሰው ስልክ ስደውልና እኔም ስልኳን ተቀብዬ ስደውል ምን ይባላል 2-3 ጊዜ ደውላለሁ እሞክራለሁ ምናምን ብላ አንዴ እምቢ አለኝ ልጅሽ ደውዬ እምቢ አለኝ አለችው። በሁለተኛ ደረጃ ምን አለች? 600 ሺህ ለማንኛውም ማዘጋጅ እኔ አሸማግልልሃለሁ አለች። በቃ ያለውበትን ሳትኩ። ተመልከት ሳትኩ ያለውበትን እኔ አሸማግዬ እንደምንም እመልስልሃለሁ አስመልስልሃለሁ እንደምንም አንድ 600 ሺህ እየተባለ ነው አዘጋጅ የምለው ነው የተነገ እኔ እንኳን 660 የለኝም። ሲሆን ያወጡትን ወጪ አወጣለሁ ችግር የለውም። ይሄን ያህል አወጣን የሚሉትን ወጪያቸውን ይመልሳለሁ። ግን ይሄን ያህል ገንዘብ አይደለም ግን ያለበትን ሎኬሽኑን ብቻ ንገረኝ ይሄን ነው አለው ምናምን። አይ እኔም አለበትን አላውቅም። ምናልባት በጭልጋ መስመር በመተማ ምናምን ይባላሉ። ብዙ አስቸጋሪ እንትን ስላለ በዛ ይላሉ ወደዛ ሊሄዱ ነው ምናምን ይባላል። ያለበትን ስለማላውቅ እኔ ከየትም አስመልስልሃለሁ ይሄን ብትል አለች። ሰማይ ምድር የዞረብኝ ወደዛ ወጥቼ እሷ የተናገረችውን ሁሉ ነገርኩ። እንዲህ የሚል ነገር አንድ ሴት አለችው ነገር አለ። አላውቃትም ሴትዮ ከነምንም በሰው በስልክ ነው ደላሎችን ታውቃለች ስባል ሰምቼ ነው ብዬ ነው አልኩት በደፈና። ከዛ በኋላ ችግር የለውም እነሱ ደግሞ ጀረጅሞች ናቸው። በጥንቃቄ ነው የሚሰራው ነገር አስቸጋሪ ነው። በቀጥታ ሰውዬ ጎንደር ላይ በየኪላ በየምናምን ባለበት አካባቢ ላይ የልጅን ስም ነግሬ ስልኩንም ብባል ስልክ እንትን ነው ዝግ ነው። አይ ስልኩን ይቀሙታል ይሄኔ ቀምቶት ነው አይሰጡትም የሚሉ ነገር ላይ መጡ ሰውየው። ለማንኛውም ያለበት ሎኬሽን በዘመድም በምንም እንደምትመደራደርም ሆና ሎኬሽኑን ቀስ ብለህ ብቻ እሱን ተረዳ። ሎኬሽኑን ካወቅ ምንም ችግር የለውም ቀላል ነው። ካልሆነ እኔ ለሁሉም ቦታ ትእዛዝ ሰጥቻለሁ። በዛ ቁጥጥር እንዲደረግ ይሞከራል። እግዚአብሔር እርዳ። ከሁሉም በላይ እኔ በጣም የተደሰትኩት ነገር አንተንም እግዚአብሔር እርዳ። እኛ የቻልነውን ሁሉ እናደርጋለን አሉ። ተመልሼ መጥቼ መምጣት አይደለም የለውም በቃ እኔ ዝዬ ደክሜ ተጨንቄ
በቃ የለውም። በቃ ከቁጥጥር ውጭ ብቻዬን እያወራሁ ነው የምሄደው። ምንድን ነው የሚሆነው? ገና እሷ 600,000 ብር ብላለች። ሌላ ደግሞ የሚከተለው ሌላ ነገር ሊኖር ይችላል። ይሄ እንትን ከተባለ በኋላ ደግሞ ይሄንንስ ከየት ነው የሚመጣው? ከየት ነው የሚገኘው? አደባባይ ወረቀት ይዤ ሊወጣ ነው? ምንድን ነው? አልወጣም። እኔ አሁን አንድ የወሰንኩት ነገር ቢኖር እንደ አይነት ከበድ ያለው ነገር ሲመጣ አቅሜን ያውቃል ልጄ። ምናልባት በሌላ ጓደኛ የኔ ቤተሰብ ይችላል ሁሉንም ከበር ያደርጋል የሚል ቃላት ሰምቶ ነው ወይስ በኔና በኔ ተማምዶ ነው ሄደው? እኔ ይሄን ያህል ብር አለኝ ወይ? ቢኖረኝ ባዶ ሜዳ ላይ ብር መፍሰስ የለም። ዝም ብሎ ለማንም አይፈሰስም። ልጄ እንደሚመጣ በምን አረጋግጣለሁ? በምን አረጋግጬ? ያለኝ ቢሆን እንኳን እስከ ቦታ ድረስ ሄጄ ያለኝ ሰው ቢሆን ተቀብዬ ልጄን በእጄ ካስገባው በኋላ ልስጥ እንጂ ያለኝ እንኳን ቢሆን እኔ የለኝም። ይሄን የሌለኝ ሰውዬ ከየት አመጣለሁ? ሊመና ግን አልወጣም። በቃ ወዶ በገባ ነገር ላይ እግዚአብሔር አይቆጠም። በኔ ልጅህን ለምና ከሞት አዲን የምል ሕክምና ቢሆን ባደረኩ ልጄ ሊሞትብኝ ነው ብዬ አውቆ የሄደውን ልጅ እንዴት ነው የሚያደርገው? እንዴት ነው ለሊመና የሚወጣው? በጣም የተጨነቁበት ነገር ነበር። እንዴ ከራሴ እያወራው ብቻዬን እየለፈለፍኩ አደርኩ። ምን ሆንኩ? በሶስተኛ ቀን ወጥቼ ወዴት ነው የሄድኩት? አንድ ጎንደር ላይ አንድ ሜጀር ጀነራል ነው ምናምን አለ ዘመድ ባለስልጣን ነው፣ መከላከያ ነው። በእነሱ እንደውላለን ብለው አንድ ኢንስፔክተር የነገረኝ ነገር ነበር። ዘመን ነው እሱ አገር ውስጥ ካለ በዛ በቅርበት ካለ በሱም እንዲፈለግ እናደርጋለን። ስሙን እንትን አድርገን ፎቶውንም እናሰራጫለን። ፎቶ ማሰራጫትም መጥፎ ነው አሉ። ደግሞ በጣም ተጨናነቁ። ችግር እንዳያደርሱበት ፈረው ብዬ እያሰብኩ ወደዛ እየሄድኩ ልጄ ደወለልኝ። ተመለስ ና የሰማሁት ነገር አለ። ምን? ባህር ዳር ነው ያለ ያሉ። ባህር ዳር ደግሞ ዘመድ አለ፣ የነዚህ ሰዎች ዘመድ አለ። ያንን የተመለሰውንም ልጅ ያስመለሱት እነሱ ናቸው፣ የታደጉ እነሱ ናቸው ስል በቃ የሆነ ደስታ ባህር ዳር ተመለሳ ሲባልና እነሱ ናቸው ያስመለሱት ሲባል የሆነ ነገር ወረረኝ። ተወረርኩ። በቃ እኔ የሆነ ነገር ደስታ ወረረኝ። በቃ በእጄ የገባው ነው መሰለኝና የአቅም የለኝም፣ አልበላውም፣ አልጠጣውም እያልኩ ምን እያልኩ ደረስኩ። ሲደርስ ኢቴና አንድ እሱን ሁልጊዜ የሚመክረው የነበረው ልጅ አብሮት አሉ። ልጄ ያለ ትልቁ አብሮ ቁጭ ብለዋል። እኔ ደግሞ አዲስ ፊት አይቻቸው ማላውቁ ሰዎች ናቸው። በእርግጥም የምስራች ምን ሊያደርጉልኝ ነው የምን ነገር መጣል? ምንድን ነው? አረ ያለበት ሁሉ ታውቋል። አዎ እሱንም የማሳመን ስራ ተሰርቷል። አዎ ይሄው እሷን እንትናንም የመለሰችው እሷ መልካም ሰው ናት። እሱንም ታስመልሳለች። እዛ አካባቢም ሰው አለ። በሁኔታዎች እንዲሆኑ ይሄዳል። አሁን እዛ ያለው ዘመድ ቀጥታ እነሱ ጋር ሲሄድ የሚደርሰው ጥቃት ደግሞ አሰብኩኝ። ጥቃት ይደርስበታል። እነዚህ ሰዎች ሁሉ መስዋዕትነት ከፍሎ እያደረጉ ቅድም የተነገረውን ፋሲሊቴት እያደረጉ የሚሄዱት የማንም ልጃቸው ስለሆነ አይደለም። በኋላ እነሱ መጡና ከነሱ ጋር እየተነጋገርን ባልን በኋላ ያለ ፖሊስማ መካሄድ የለበትም። በቀጥታ አሁን መሄድ አለብን ወደ ኢንቴሊጀንስ ተመልሰን እዛ መሄድ አለብን። ሎኬሽኑ ከታወቀ ምንም ችግር የለውም። በቀጥታ እዛ ደረስን። ቤተሰብ ነው ይኸው የእሷም ቤተሰብ ነው ብለን ከእሷ ጋር ተነጋገርን። በግልጽ አሳይ እንትናል። በቀጥታ ያለበትን ቦታ ነገርን። የተባለውን ቦታ ተደወለ ለፌደራል ፖሊስ። ፌደራል ፖሊስ በቀጥታ ተደውለው ያ ዘመድም እነሱን ይዘው ወደ እነሱ እየመጣ እያለ የሚገርማችሁ ነገር ተቆልፎበት ነው የነበረው። ተቆልፎበት የነበረውን ቤት እንግዲህ እኛ ይሄ ነው ባንልም
ህጋዊ አካልን ወይ ሌላውን ባንልም ከዛ የሰሙ ሰዎች ይሆናሉ። ያ የታወቀ ማጠራቀሚያ ይመስለኛል። የተደወለ ነው መሰለን። ተደውሎ ተነግሯቸዋል። ስልካቸው ወደዛ ነበረ። ከፈቱት ያለምንም እንትን ሲከፍቱት የልጅነቱ ብዛት ተከፍቶልኛል፣ አማራጭ አግኝቻለሁ። እኛ ደግሞ ተኩሱም እንዳይመቱላ እንዳትንቀሳቀስ ቁጭ በል እንዴ፣ አይ አልጠብቅም፣ ተከፍቷል፣ ሊያመልጥ ነኝ አለ። ከቻል ግራና ቀኝ ተስፋ ለመኖሩ ነው አምልጥ። አይ ሻንጣዬን አለ። ኧረ ሻንጣ አይደለም ወርቅም ካለ ጥለውጣ፣ ምንም አያስፈልግም አልነው እኛ። እሱ የልጅ ነገር ሆኖ አልፈለገውም። ሻንጣውን ይዘው አምልጫለሁ አለ። ከትንሽ ጊዜ በኋላ አምልጫለሁ ስል በልደውል አካልን ብለን የዛ ለሚቀበለው ዘመድ የሱን ስልክ ሰጠ ነው። በቀጥታ ደውሎ አገኘው። እዛ ጠብቅ ብሎኛል፣ አማራ ባንክ አካባቢ ላይ ጠብቅ ተብያለሁ አለ። እዛ ሄደ። ተቀብያለሁ ስል ሰማይ ምድር ነው የዞረብኝ። በቃ እኔ ደስታዬን ምን ላደርገው። በኋላ ፌዴራሎች ከሱ ጋር የነበሩት ገና አብሮት እያሉ ወደ ጣቢያ እንዲመጣ ምናምን ሲባል አይ አያስፈልግም፣ እኔ ዘመዱ ነኝ እኔ አደርሰዋለሁ፣ እኛ ስለማንካሰስና እንትን ስለማንል ምንም ችግር የለም አለው። ልጄን ተቀብሎ ተንከባክቦ በቃ እስከ ጣና ሁሉ እየወሰደው እያሳየው ምን እያደረገው ልብሱን ምን አስቀይረው ምን አድርገው በእንክብካቤ ይዞ ከዛ በኋላ ደስ ብሎን ሁለተኛ ቀን 12 ሰዓት ላይ ተሳፍሮ እንዲመጣ አድርጋ እሷ መኪና ይዛ ቤተሰብ ይዛ በቃ ልነግርህ አልችልም። እኔ አሁን ትልቅ ነገር በሱ አጋጣሚ በሱ እንቅፋት አጋጣሚ ትልቅ ዘመድ ያገኘው ሰው ለሰው ሲተጋ ሰውን ለመርዳት አንታወቅም። ከይቴ ጋር አንድ ቀንም ታይተንም አናውቅም። ግን እነዚህ ልጆች ለማዳን እሷ የሰረችው ተአምር በእውነት ከማንም ዜጋ የሚጠበቅ ነው። ግን አያደርግም። እኛ ህዝብ አያደርግም። ሌላ ህዝብ ይህን ያህል መስዋዕትነት እሷ የከፈለችው መስዋዕትነት አይደለም። ገንዘብ አውጥታ ጊዜ መኪና ይዛ ሄደን እንድንረከብ እዛ በጣም በእንክብካቤ ነው የያዘው። እዛ ጋር ያለው ልጅ ደግሞ ልዩ ነው። እኔ ልዩ ስፍራ የምሰጠው ሰው ነው። ዘመድ አትርፍ ያለው እኔ ድካሜን ያካካስኩት ምንድነው የሌለብኝ በሽታ ነው የመጣብኝና ዘመድ አትርፍ ያለው በዚህ በእግረ መንገድ። እንግዲህ የቲፕቲው ቤተሰቦች ስደት የሚያመጣውን ነገር በሙሉ እንደሰማችሁት ነው። የሚነገር ታሪክ ኖሯችሁ ታሪካችሁን ልታካፍሉን የምትወዱ የቲፕቲው ቤተሰቦች ደግሞ በዚህ የቴሌግራም አድራሻ መልእክት አስቀምጡልን። ሰብስክራይብ ማድረግ ሳይረሳ ማለት ነው።